መሪ ናቸው ለመሪዎች ሞዴል ናቸው። ነጋዴ ናቸው ለነጋዴዎች ሞዴል ናቸው። መምህር ናቸው ለአስተማሪ ሞዴል ናቸው። ተማሪ ናቸው ለተማሪዎችም ሞዴል ናቸው። አግብተዋል የቤት አስተዳዳሪ ናቸው ለቤት የሚያስተዳድሩ ባሎች ሞዴል ናቸው። የአገር መሪና የጦር ጀነራልም ናቸው ለጀነራሎችም ሞዴል ናቸው። ለድሃውም ለሀብታሙም ሞዴል ናቸው። ነቢያችን አለይሂ ሰላቱ ወሰላም አፍደሉ መን ሰላ ወሳም ወአፍደሉ መካሪሚል አኽላቅ እዚህ ጋር የተገለጹትን አኽላቅ ማግኘት የምንችለው ሙስሊሞች ስንሆንና የሳቸውን ሱና ስንከተል ብቻ ነው። ما هي البركة؟ البركة هي جند خفي من جنود الله يرسلها لمن يشاء من عباده، فإذا حلت في المال أكثرت، وفي الولد أصلحت، وفي الجسم قوت، وفي الوقت عمرت، وفي القلب أسعدت. اللهم ارزقنا وإياكم البركة في كل شيء. أسأل الله العظيم رب العرش العظيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه. بعد لتكبرونا لتقدسوا إلى يوم الجمعة لا درسنا الله له الحمد والشكر. እንግዲህ አላህን ካመሰገን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አሽረፉ ኸልቂላህ ወአሽረፉ ልወራ ተብሎ የሚታወቁ አፍደሉ መን ሰላ ወሳም ወአፍደሉ መካሪሚል አኽላቅ አላህ በተለያየ አንደበቱ የገለጻቸውና ያከበራቸው የጥሩ ስነ ምግባር ባለቤት የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ላይ የአላህ ሰላትና ሰላም ይስፈን እያል የዛሬ ኹጥባ ርዕስ ሁላችንም እንደተረዳነው ሑስኑል ኹሉቅ የጥሩ ስነ ምግባር ያለው ፈድልና አላህ ዘንድ ያለው ደረጃ እንደ ኢስላም ጥሩ ስነ ምግባር ምን የት ቦታ አለው የሚለውን አጠር አድርገን ለማንሳት እንሞክራለን በአላህ ፍቃድ። ኢዘን ሑስኑል ኹሉቅ የቁሉ አልዑለማኡ ልእስላም አዲኑ ኩሉሁ ሑስኑል ኹሉቅ ብሎ ያስቀምጣሉ። እስልምና ወይንም ዲን ሁሉ ጥሩ ስነ ምግባር ላይ የተመሰረተ ነው ብሎ ያስቀምጣሉ። ጥሩ ስነ ምግባር ማለት ምን ማለት ነው? ነቢያችን አለይሂ ሰላቱ ወሰላም ጥሩ ስነ ምግባር ያላቸው ሰዎች ምን ያህል ፈድል አላቸው፣ ዲነን ወዱንያን ምንድነው ፈድላቸው የሚለውን ማንሳቱ አስፈላጊ ነው። ስለ ጥሩ ስነ ምግባር ስለ ሑስኑል ኹሉቅ ስናወራ የሚመዘዘው ከነቢያችን አለይሂ ሰላቱ ወሰላም ህይወታቸውና ከቁርአን ነው። ልክ እናታችን አይሻ ስለሳቸው አኽላቅ በምትጠየቅበት ሰዓት ሰሃባዎች ስለሳቸው አኽላቅ ሲጠይቁ ቁርአንን አልቀራችሁም እንዴ? ቀርተናል አሉ። ኢዘን ኹሉቁሁል ቁርአን የነቢያችን አለይሂ ሰላቱ ወሰላም አኽላቃቸው ቁርአን ነው። ቁርአኑን የምሺ ዐላ ዘህሪል አርድ። ለዚያም ነው ሙሐመዱን በሸሩን ላ ከልበሸር ከአነሁነ ልያቁቱ ፊል ሀጀር ይላሉ የእስላም ገጣሚዎች። ሙሐመድ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ ሰቡር ናቸው፣ ታጋሽ ናቸው፣ እንዲሁም ቻይ ናቸው፣ ጥሩ ተናጋሪ ናቸው። ዓለምን በጥሩ ስነ ምግባር አብርተው ዲንን ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ምን ሐውሊክ ፈቢማ ረሕመትን ሚነላሂ ሊንተ ለሁም ይላል አላህ ሱብሓነሁ ወተዓላ። ለሰሃባዎችህ መልካም መሆን ጥሩ የተደላደለ ምቹ የሆነ አኽላቅ እኮ እንዲኖሪ የተደረገው ፈቢማ ረሕመትን ሚነላህ ከአላህ የሆነ እዝነትና ረሕመት ቢሆን እንጂ ከማንም የተሰጠ ጥሩ የሆነ አኽላቅ የለም ይላል አላህ ሱብሓነሁ ወተዓላ። ለሰሃባዎች ገር መሆን፣ ለስላሳ መሆን፣ ጥሩ አንደበት መኖር እኮ ከአላህ እዝነት ነው። በዚህ ተቃራኒ አኽላቅ ቢኖር ወለው ኩንተ ፈዘን ገሊዘል ቀልብ ደረቅና ምቾት የሌለ ጥሩ ንግግር የሌለ ጥሩ ባህሪ የሌለ ያኒ ባትሆን መጥፎ አኽላቅ ቢኖር ለንፈዱ ሚን ሐውሊከ ዓለም ላይ ያሉ ወደ 1.9 ቢሊዮን የሙስሊም ሶሳይቲ ያንተ ፎሎወሮች አይሆኑም ነበር ይላል አላህ ሱብሓነሁ ወተዓላ። ለንፈዱ ሚን ሐውሊክ ባንተም አንድም ሰው ዞር አይልም ነበር ይላል አላህ ሱብሓነሁ ወተዓላ። ከአላህ እዝነት ነው
ጥሩ ስነ ምግባር ከአላህ እዝነት ነው መልካም ንግግር الكلمة الطيبة صدقة መልካም ንግግር ሰደቃ ነው የተባለው ለዚህ ነው በቀላሉ የሚገኝ አይደለም ከአላህ Subhanahu Wa Ta'ala موهبة من الله Subhanahu Wa Ta'ala إذن በአሁን ሰዓት ነብያችን አለይሂ ሰላቱ ወሰለም ፊክስ እናረጋቸው በአካል ከኛ ጋር ያሉ ነው የሚመስለን ፊታቸውን የምናውቅ ነው የሚመስለን አኽላቃቸው መቼም ከውስጣችን መሪ ናቸው ለመሪዎች ሞዴል ናቸው ነጋዴ ናቸው ለነጋዴዎች ሞዴል ናቸው መምህር ናቸው ለአስተማሪ ሞዴል ናቸው ተማሪ ናቸው ለተማሪዎችም ሞዴል ናቸው ያኒ ከዛም አልፈው አግብተዋል የቤት አስተዳዳሪ ናቸው ለቤት የሚያስተዳድሩ ባሎች ሞዴል ናቸው የአገር መሪና የጦር ጀነራልም ናቸው ለጀነራሎችም ሞዴል ናቸው ነብያችን አለይሂ ሰላቱ ወሰለም ለደሃውም ለሀብታሙም ሞዴል ናቸው لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر إلى الله سبحانه وتعالى نبي محمد مكتل إلى الله اللهنا يوم القيامة لم يودوا بيوم القيامة لأمنوا سوج طرو موديل على الله تشويل على الله سبحانه وتعالى لمن كتب على يتلاكبت تلكوا إنما بعثت لأتمم مكارم الأخلاق أي محاسن الأخلاق لأنه بليلا زقباتشو إني يتلاكبت تلكوا ultimate goal يمجرشوا علامة يتبلاشن أخلاق لما استكاكل نويلالو نبياتنا عليه الصلاة والسلام ዓለም ላይ ለአንድ ሴንቸሪ ወይንም ለአንድ ክፍለ ዘመን ዓለምን የሚያስታርቃት አካል አጥቶ እና አውስና ኸዝረጅ በሚጣሉበት ለአህወን الاسباب እዚህ ግባ ለማይባል አጀንዳ ደም ሲፋሰሱ ንብረት ሲዋደሙ ኢንስታቢሊቲ የሚባል ነገር በሚጠፋበት ሰዓት አላህ Subhanahu Wa Ta'ala ነቢ ሙሐመድን አለይሂ ሰላቱ ወሰለም መካሪመል አኽላቅን ሰጥቷቸው የሳቸው ትልቁ መሳሪያ መካሪመል አኽላቅ የተከበረን ጥሩን ስነ ምግባር ነው ለምድር ያበረከቱት ለዚያም ነው ነብያችን አለይሂ ሰላቱ ወሰለም إني لم أبعث لعانا إنما بعثت رحمة لالو سندو دكاما بيهونم نبياتنا عليه الصلاة والسلام إني يتلاكبت لإرجمان تولد عدلهم سوّتش لما إرجما عدلهم يتلاكت إنما بعثت رحمة لأزمتنا لتروسب الناس بالنو يتلاكت لالو نبياتنا عليه الصلاة والسلام بشهادة الله من فوق 7 سماوات وإنك لعلى خلق عظيم إنه أنت كو يبلاي تروسنا مقبار ያላቸው ሰዎች የበላይ ሆነው ነው የተላከው ይላቸዋል አላህ Subhanahu Wa Ta'ala ኢዘን አኽላቅ ሲባል ወደሳቸው መልካም ስነ ምግባር ሲባል ወደሳቸው ነው የሚሄደው ለህፃናቶች የሚያዝኑ ለልጆቻቸው የሚያዝኑ ለባለቤቶቻቸው የሚያዝኑ ለዓለም የሚያዝኑ ኡመቲ ብሎ የመጀመሪያውን ሸፋዓ አላህ የሚለምኑት ለልጃቸው ለሚስታቸው ወይንም ለጎሳቸው ሳይሆን በዛች ፀሐይ የውመል ቂያማ ሰዎችን በተለያየ ጭንቅ ውስጥ በሚገቡበት ሰዓት የሚሸመግላቸው ዓለምን የሚሸመግለው አካል ሲጠፋ بداية من أبينا آدم نفسي 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 بلو حتى يأتي النبي صلى الله عليه وسلم ودساتشو اسكيمت آدمس كلهم أنبياء نفسي نفسي بلو በሚያሸጋግሩበት ሰዓት የመጀመሪያው ያ ሙሐመድ ارفع راسك سل تعطى واشفي تشفى ብሎ አላህ የመጀመሪያው ሸፋዓተል ኩብራን የተሰጡ ነብያችን አለይሂ ሰላቱ ወሰለም በአኽላቃቸው በጥሩ ስነ ምግባራቸው አንተ ሙሐመድ ሆይ አንገትህን ቀና አድርግ ጠይቅ ትሰጣለህ የፈለከውን ደግሞ ሸምጋይ ሁን ሽምግልና ተቀባይነት አለው የሚባሉ ታላቅ ነብያችን አለይሂ ሰላቱ ወሰለም በዛ ጭንቅ ውስጥ ኡመቲ 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 የሚል ድምጽ ነው የሚያሰሙት ዒባደላህ ይሄ ምን ያሳያል ለሳቸው ያለን ክብር የሳቸውን አኽላቅ ተረድተን ኢስላም በጥሩ ስነ ምግባር የታጠረ ነው المسلم يعني مسلم بلو مالت من سلم المسلمون من لسانه ويده عند مسلم بلو مالت ጥሩ ፐርፌክት የሆነ ሙስሊም ብሎ ማለት ሙስሊሞች ከሱ ንግግርና ከመጥፎ አኽላቁ ነጃ የወጡ ሰዎች ናቸው አንድ ሙስሊም ብሎ ማለት ብሎ ያስቀምጣሉ ነብያችን አለይሂ ሰላቱ ወሰለም በንግግሩ የተመጠነ ንግግር የሚናገር
እውነትን የሚናገር ስራው መልካም ስራው የበዛ መጥፎ ስራው ደግሞ ቀንሶ ወይንም ከመጥፎ ነገር የተከለከለ ሁሉ ጊዜ እውነት የሚናገር ከሐሜት ከጥላቻ ከሂስድ مخموم القلب كل مخموم القلب صدوق اللسان نبياتنا عليه الصلاة والسلام جنة يميقبوا سوج مخموم القلب صدوق اللسان يا الله شونا شويلالو نبي صلى الله عليه وسلم مخموم القلب يا اللهنا مناسو نت منا قرمان من يوم سو جنة للسو حلالات إذن يا جنة مخموم القلب بلو مالت قلب نسو يهونا لمؤمنوش حسد ميبال نقر ما يقبوا እንቀናቻ ከጥላቻ ከሽርክ ከተለያየ መጥፎ ነገር የጸዳ ያኒ ሂስድ የሚባል ነቅድ የሚባል ቡግድ የሚባል ነገር ለሙስሊሞች የሌለው ለአላህ ብሎ የሚወድ ለአላህ ብሎ የሚጠላ ለአላህ ብሎ የሚሰራ ለአላህ ብሎ ያኒ የሚተው ንጹህ ቀልብ ያለውና እውነት የምትናገር ምላስ ያለው ሰው አላህ Subhanahu Wa Ta'ala ጀነትን ይወፍቀዋል አሉ ነብዩ አለይሂ ሰላቱ ወሰለም ይሄን ብቻ አይደለም አነ ዘዒሙን ፊ በይቲን ፊ አዕላ الجنة لمن حسن خلقه እኔ يوم القيامة ጥሩን ቤት ጀነት ውስጥ አላህ እንዲሰጠው ለዛ ሰው እንዋገትለታለሁ አሉ ለዛ ሰው ይከራከርለታለሁ አሉ ያኒ ለማን ሲባል لمن حسن خلقه አኽላቁን ፐርፌክት አድርጎ ያሳመረ ሰው አላህ ትልቅን ጀነት እንዲሰጠው እንዋገትለታለሁ ይሄን ብቻ አይደለም ان من اقربكم الي واحبكم مني مجعب واقربكم مني مجلس يوم القيامه احاسنكم خلقا يوم القيامه الله ዘንድ ተወዳጅና እኔ ዘንድ ቅርብና ወዳጅ ጎረቤት ሆኖ يوم القيامه የሚቀሰቀሰው ከናንተ መካከል ጥሩ የሆነ መልካም አኽላቅ ያለው ሰው ነው አሉ ነብያችን አለይሂ ሰላቱ ወሰለም እያንዳንዱ ዒባዳችን ከጥሩ ስነ ምግባር ጋር አታችመንት አለው ማለት ነው የምንሰግደው ሶላት አኽላቃችን ሊያስተካክል ይገባል እና ሶላተ ተንሃ አኒል ፈህሻኢ ወልሙንከር ይላል አላህ የምንሰግደው ሶላት አኽላቃችን ላይ ተጽዕኖ ከሌለው የምንጾመው ጾም አኽላቃችን ላይ ጥሩ ተጽዕኖ ከሌለው የምንማረው ትምህርት አኽላቃችንን የማያስተካክል ከሆነ ዒባዳችን ላይ ትክክል የሆነ እንከን አለው ማለት ነው ለዚያም ነው ነብያችን አለይሂ ሰላቱ ወሰለም ስለ አንዳች ሴት ታሪክ ተነገራት فإنها صوامة قوامة ስለ አንዳች ሴት መልካም ታሪክ ተነገራቸው ቀኑን ስትጾም ነው የምትውለው ሌሊቱን በቂያም ሌሊት እየቆመች ነው የምታድረው አንድ ዊክነስ ብቻ አላት ተባሉ እሱም ምንድነው ቱዚ ጂራና ቢሊሳኒሃ እንከኗ ኔጌቲቪቲዋ ምንድነው ቀኑን ስትጾም ነው የምትውለው ማሻአላህ ሌሊቱን በዒባዳ ነው የምታሳልፈው ግን ክፍተቷ ጎረቤቷን በመላሷ አዛ ማድረግ ብቻ ነው ተብሎ ተነገሩ በዛን ሰዓት ነብያችን አለይሂ ሰላቱ ወሰለም ምን አሉ لا خير فيها فإنها في النار እዛች ሴት ውስጥ ምንም አይነት ኸይር የለም የጀሃነም ናት አሉ ነብያችን አለይሂ ሰላቱ ወሰለም እየጾመች እየቆመች እንደ ጀሃነም ኢስላም ለአኽላቅ ትልቅ ቦታ ይሰጣል والله لا يؤمن من لا يأمن جاره بوائقه ይላሉ ነብያችን አለይሂ ሰላቱ ወሰለም አላመነም አሁንም አላመነም ጎረቤቱ የሱን መጥፎ ነገር ተጠራጥሮ ወይንም የሱን ሸር የሚጠረጥረው ሚስተር እከሌ ዛሬ ቤት ነው የዋለው የኔቄ በሰላም አይውልም ወይ ልጆቼ በሰላም አይውልም ወይ ሱቄ ሰላም አይሆንም ብሎ የሚጠረጠረው ተጠርጣሪው አካል አላመነም ይላሉ ነብያችን አለይሂ ሰላቱ ወሰለም إذن أخلاق ألا إنما الأمم بالأخلاق فإذا ذهب الأخلاق هم ذهبوا إلى الإسلام قطاميوش يعند ማህበረሰብ ትልቅ መለኪያ ልኬታው ሜጀርመንቱ በአኽላቅ ነው ألا إنما الأمم بالأخلاق فإذا ذهب الأخلاق هم ذهبوا ይላሉ የአንድ ማህበረሰብ ጥሩነቱ የሚታወቀው በአኽላቁ ነው በመልካም ስነ ምግባሩ ነው ያ ካልሆነሳ በመጥፎ የሚታወቅ ትውልድ ያንን መጥፎ የያዘ ለትውልድ እየተሸጋገረ ይሄዳል በጥሩ የሚታወቅ ማህበረሰብ ጥሩነቱ እየተነገረ ሁሉ ጊዜ በዛ ጥሩነት ላይ ይቆያል ኢዘን ኢስላም የነብዩን አለይሂ ሰላቱ ወሰለም አኽላቅ የምንማረው ትምህርት ምናልባት ሰዎች ትልቅ ደረጃ በትምህርት ሊደርሱ ይችላሉ ወይንም ፋይናንሻሊ ትልቅ ካፒታሊስት ሊሆኑ ይችላሉ አኽላቅ ከሌላቸው ግን ምንም ያክል ዶክተር ቢሆን
በጥሩ አፕሮች እኛን ትሪት ማደርገን ከሆነ እኛ ዘንድ ያለው ቦታ ይወርዳል፣ ዕውቀቱም ይወርዳል። መምህርም ይሁን ነጋዴም ይሁን የኛን ማንነት ወደ ሰዎች ዝቅ ብለን ሰዎች ጋር ጥሩ ፖዚቲቭ አታችመንት ጥሩ አኽላቅ ማናሳይ ከሆነ እንደሆነ የምንማረው ትምህርት ብቻ ምናልባት ሊያጠመን ይችላል። ይህ ሁሉ አብዛኛው ስንመለከት ወደ ሴኩላሪዝሙ ስንሄድ ብዙ የተማሩ ሰዎች አኽላቃቸው ሲበላሽ እናያለን። ብዙ ሳይንቲስቶች የህይወት ማንዋላቸው ሲዛባ እናያለን። አኽላቃቸው፣ አለባበሳቸው፣ ንግግር የመምረጥ አቅማቸው እየወረደ ይመጣል። ለምን ሲባል ጥሩ አኽላቅን ማግኘት የምንችለው ይሄንን ሴኩላር ሲስተምን ብቻ ይዘን ወይ በትምህርት በማንበብ ብቻ ጫፍ ስለደረስን አይደለም። እስልምናን ስንይዝ የነቢያችንን አለይሂ ሰላቱ ወሰላም ታሪክ ስናነብ የእሳቸውን መንሃጅ ስንከተል ምን አይነት ሰው ነበሩ ነቢያችን አለይሂ ሰላቱ ወሰላም? የመልካም ሰዎች አኽላቃቸው እዚህ ጋር ተገልጿል። ያኒ ከሲሩ ሐያ قليل الأذى حسن الخلق أن يكون العبد كثير الصلاة صدوق اللسان قليل الكلام وأن يكون كثير العمل قليل الزلل قليل الفضول بارا وصولا وقورا صبورا شكورا راضيا حليما رفيقا عفيفا شفيقا وألا يكون لعانا ولا سبابا ولا نماما ولا مغتابا ولا عجولا ولا حقودا ولا بخيلا ولا حسودا ولا يعني بشاشا هشاشا يحب في الله ويرضى في الله. እዚህ ጋር የተገለጹትን አኽላቅ ማግኘት የምንችለው ሙስሊሞች ስንሆንና የእሳቸውን ሱና ስንከተል ብቻ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።